ሰላም ውድ የኢትዮ ኦንላይን ወርክ ዩቲዩብ ቻናል ተከታታዮቼ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ግን ከባለፈው የቀጠለው ነው። ባለፈው የምታስታውሱ ከሆነ ስለ ፓርቲ ስራው አውርቼላችሁ ነበር። ያላያችሁት ካላችሁ ተመልሳችሁ ማየት ትችላላችሁ። ፓርቲ ስራው ላይ አልቀጥልም። ስለ በቀላሉ በኢንቫይት ብቻ የሚሰራ ዶላር ሰርች መውጣት ነው ትፈልጉ ለሚለው ለሱ ሰርችላችሁ ነበር። ተመልሳችሁ ማየት ትችላላችሁ። ዛሬ ደግሞ በአፑ ቀጥዬ ሰርቼ በርትቼ ሆስት ሆኜ ኤጀንት ሆኜ እሰራለሁ ለምትሉ ነው። ዛሬ ስለ ሆስት ነው ማሳያችሁ፣ ስለ ሆስት ማለት ነው። በባለፈው ቪዲዮ ስለ ኢንቫይት ፍሬንድ ቱ ስፒን የምትለው ውስጥ ነው ያሳያችሁ። ዛሬ ስለ ሆስት ነው የምናወራው። ላይክ ሰብስክራይብ በማድረግ ቪዲዮን ጀምሩ። ቀጥታ ወደ ሆስት አሰራር፣ ሆስት ለመሆን ምን ማድረግ ያስፈልጋል ወደሚለው እንሄዳለን። የኢትዮጵያኖችን እንትን ለማግኘት ኤጀንሲ ለማግኘት ይኸው ኢትዮጵያ የምትላለች እሱን ተነኩታላችሁ። እንደምትመለከቱት ብዙ ኢትዮጵያኖች አሉ በኤጀንሲዎች ማለት ነው። ብዙ ከቁጥር በላይ የሆኑ ማለት ነው። የኔን ማግኘት ከፈለጋችሁ እዚህ ጋር እንደምትመለከቱት ሳዶር ፋሚሊ የሚለውን ወይ ደግሞ አይዲ አስቀምጥላችሁ ለስክሪኑ ላይ እዚህ ሰርች በተኑ ጋር ትገቡና ሰርች ታረጉና ታገኙኛላችሁ ማለት ነው። ቀጥታ ወደ እኔ ፋሚሊን ታተነኩና ትገባላችሁ ጆይን ብላችሁ ማለት ነው። ከዛን እኔም አወራችኋለሁ አዲስ ናችሁ ወይ እላችኋለሁ። ከዚህ በፊት ልምድ አላችሁ እላችኋለሁ እንዲቀላችሁ ማለት ነው። ከዛም በኋላ ሜሴጅ ልክላችኋለሁ። ምን አይነት ሜሴጅ? ሆስት እንድትሆኑ ሜሴጅ ልክላችኋለሁ። እናንተም ሜሴጁን ቦታ እንዴት ነው የምታገኙት? እዚች ጋር እንደምትመለከቱት አራት ነጥቡ ቦታ ላይ ትገቡና ሜሴጅ ቦታ ውስጥ ትገባላችሁ። ከዛን ከኔ የተላከ ሜሴጅ ይመጣላችኋል። ሳዶር ፋሚሊ ከሚለው ኤጀንሲ ላክላችኋል። እንደዚህ አይነት ጥቁር ይመጣል። እናንተም ጆይን ትላላችሁ። ጆይን አላችሁ ማለት በቃ ጨርሳችኋል ማለት ነው። ሆስት ሆናችኋል ማለት ነው። ሆስት ከሆናችሁ በኋላ ምን ልክላችኋለሁ? ይሄን የኤጀንሲያችንን ሳዶር ፋሚሊ የሚል ፒክቸር ልክላችኋለሁ። እናንተም ፕሮፋይል ታረጋላችሁ። ቲጂ ላይ አውሩኝም ልላችሁ እችላለሁ። ተጨማሪ ኢንፎርሜሽን ግሩፖች ላይ አድ እንዳረጋችሁ እንደዛ ካረጋችሁ ምናልባት መጀመሪያ ላይ ሰጣችሁ ካልሆነ አሻራ ኮምፕሊት ቬሪፊኬሽን ትጨርሳላችሁ። አሻራ ትጨርሱና በቃ ይኸው እንደምትመለከተው እዚሁ ትመለሱና የሁለት ሰዓት መቀመጥ ነው የፓርቲ ስራ ማለት። ይኸው 2 ሰዓት እዚህ ፓርቲ ላይ መቀመጥ፣ ላይቭ ምናምን የለም። በድምጽ እዚህ ጋር መቀመጥ ነው። ላይቭ ላይ ፓርቲ ላይ ሚውት ማድረግ አይቻልም። ድምጻችሁን እንደዚህ ሚውት ማድረግ አትችሉም። ከፍታችሁ ለ2 ሰዓት መጠቀም ነው። ሌላ ነገር ወጣችሁ መጠቀም ትችላላችሁ። ከዛን የ2 ሰዓቱ ስራ የቱ ጋር ነው የሚቆጥረው ካላችሁ እዚህ ጋር ታስክ ሴንተር ውስጥ ትገቡና ታገኛላችሁ ማለት ነው። እዚህ ታስክ ሴንተር ውስጥ እኔ አሁን ኤጀንት ስለሆንኩ የሆስት ስራዎች የ60 ደቂቃ የሚቆጥረው እኔ ጋር የለም። እዚህ ጋር በስክሪንሻት ላስቀምጥላችሁ እችላለሁ ካገኘሁት። እዚህ ጋር ከ60 ከ120 የሚቆጥር አለ። ሁለቱንም ተሞሉና 5000 ክርስቲያል ታገኛላችሁ ለሰባት ቀን ማለት ነው። 5000 ክርስቲያል ታገኛላችሁ። እዚህ ጋር እንደምትመለከቱት ብዙ ታስኮች አሉ። ይሄን ራሳችሁ መስራት ትችላላችሁ። በቀን 2 ሰዓት ተቀምጣችሁ 5000 ክርስቲያላችሁን ከወሰዳችሁ እዚህ ጋር ነው የሚቀመጥላችሁ። እንደምትመለከቱት እዚህ ጋር ታገኙታላችሁ። 5000 ክርስቲያላችሁን ለሰባት ቀን 5000 ክርስቲያል ይሰጣችኋል። ከሰባት ቀንስ በኋላ ስንት ነው የምናገኘው ካላችሁኝ 1000 ነው። ግን ኤክስቼንጅ የሚባል ነገር አለ። ኤክስቼንጅ ልውውጥ የሚባል ነገር አለ። ሰባት ቀን እንደሞላችሁ ትነግሩኝና ዲኤም ታረጉልኛላችሁ። ኤክስቼንጅ ያደርግላችኋለሁ። ገቢያችሁን ወደ 4000 ያሳድግላችኋል። ግን ኤጀንት ብትሆኑ አሪፍ ነው። 7 ቀን ሰርታችሁ ኤክስቼንጅ ካረጋችሁ በኋላ ኤጀንት ብትሆኑ አሪፍ ነው። ምክንያቱም የአፑም ዓላማ እንደዛ ነው። ሰው ሆስት ሆኖ እንዲቀጥል ሳይሆን ተምሮ አድጎ ኤጀንት እንዲሆን፣ ኤጀንሲ እንዲኖረው፣ በራሱ ስር ኤጀንሲ እንዲኖረው ነው። ስለ ኤጀንት ትንሽ ያክል ግንዛቤ ልሰጣችሁ ያክል ላሳያችሁ። ቆይ እዚህ ጋር እንደምትመለከቱት ኤጀንት ስትሆኑ የ2 ሰዓት ስራ ምናምን የለባችሁም። በቃ በስራችሁ ሰው ማሰራት ነው፣ ማስተማር ነው። ይሄ እንደምትመለከቱት የዛሬ ብቻ ነው። ይሄ የዛሬ ነው። ስታክ ስላረገብኝ ነው። ሙሉን አሳያችሁ ነበር እስከዛሬ ያገኘሁትን። ይሄ ስታክ ስላረገ የዛሬውን በመጠኑ ነው የሚያሳየው፣ ስላልሰራው ነው። ይሄ ብቻ ነው እንዳትሉኝ ማለት ነው። እንደምትመለከቱት ጊፍት ኢንካም ይባላል፣ ኤጀንሲ ኮሚሽን ይባላል፣ ጊፍት ኮሚሽን አዘር ብዙ አሉና እነዚህን በመሳሰሉ ስራዎች መስራት ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አድርጉልኝ። ላይክ
ላይክ እና ሰብስክራይብ እንዳይረሳ፣ እኔን ያበረታታኛል። በቀጣይ ቪዲዮ ድረስ እስክንገናኝ ሰላም ቆዩልኝ። ቴንኪው።